ላቲን አሜሪካ አማዞን ጫካ ያኖማሚዎች መንደር ገብተናል። ጥቅጥቅ ባለው የአማዞን ጫካ ውስጥ ለዘመናት የአኗኗር ዘይቤያቸው ሳይለወጥ የቆዩ ህዝቦች ናቸው። ዘመድ ወዳጅ ሲሞትባቸው ሐዘናቸውንና ፍቅራቸውን የሚገልጹበት መንገድ አስደናቂም አስደንጋጭም ነው። የሟች ነፍስ ከሞት በኋላ ሰላም ልታገኝ የምትችለው አስክሬኑ ተቃጥሎ አመድ በወዳጅ ዘመዶቻቸው ሲበላ ብቻ እንደሆነ ያምናሉ። በልዩ ባህላቸው ከተፈጥሮ ጋር ባላቸው ጥልቅ ትስስርና ባህላቸውንና ወጋቸውን ጠብቀው ለመኖር ከዘመንና ተፈጥሮ ጋር የሚያደርጉት ትግል ጉድ ያስብላል። ውድ ተከታታዮቻችን ነገሩ እንዴት ነው ሚለውን አብራችሁን ለደቂቃዎች ስትቆዩ እንነግራችኋለን። ዝግጅቱ ላይ የተጠቀሱት ሁሉም ዘመን አቆጣጠሮች በአውሮፓውያን አቆጣጠር መሆናቸውን መግለጽ እንወዳለን። ቪዲዮውን ላይክ እና ሼር እንዲሁም ቻናሉን ሰብስክራይብ በማድረግ አብራችሁን ቆዩ። ያኖማሚዎች በብራዚልና ቬንዙዌላ አዋሳኝ ድንበር ላይ የሚኖሩ ድንቅ ህዝቦች ናቸው። ያኖማሚ ማለት በሀገሬው ቋንቋ የሰው ልጅ ማለት ነው። ቁጥራቸው 38000 ገደማ እንደሚሆን የሚገመት ሲሆን ተመሳሳይ ቋንቋና ባህል ያላቸው የበርካታ ንዑሳን ነገዶች ስብስብ ናቸው። ያኖማሚዎች ለዘመናት ከአማዞን ጫካ ጋር የኖሩ ሰዎች ናቸው። ከተፈጥሮ ጋር ያላቸው እያንዳንዱ ግንኙነታቸው የአኗኗር ዘይቤያቸውን ያሳያል። ለመጀመሪያ ጊዜ መኖራቸው የታወቀው በ1940ዎቹ ብራዚል ከቬንዙዌላ ጋር የሚያዋስናትን ድንበር ለማካለል ልዑካን ቡድኗን በላከችበት ወቅት ነበር። በዚያ ጊዜ ያኖማሚዎች እንደ ኩፍኝና ጉንፋን ላሉ በሽታዎች በመጋለጣቸው ለብዙዎች ህይወት መጥፋት ምክንያት ሆኗል። ተመራማሪዎች ባደረጉት ጥናት የያኖማሚ ህዝቦች ከአጎራባሽ ማህበረሰቦች ጋር በዘርና ቋንቋ ምንም አይነት ዝምድና የሌላቸው በመሆኑ ለረጅም ጊዜ ተገለው የኖሩ ጥንታዊ የሰው ልጅ ዘር እንደሆኑ ይገልጻሉ። አንዳንዶች ያኖማሚዎችን የድንጋይ ዘመን ሰዎች እንደሆኑ አድርገው ቢገልጿቸውም ይህ አባባል ተገቢ እንዳልሆነ ብዙዎች ይሟገታሉ። ምክንያቱም ያኖማሚዎች ስለ ሰብልና ባህል ጥልቅ ዕውቀት ያላቸው አትክልት አምራቾች ናቸው። እንዲሁም ከሺህ ዓመታት በፊት በአሜሪካ የተጀመረውን የቀስት ቴክኖሎጂ የሚጠቀሙ ማህበረሰቦች ናቸው። የያኖማሚዎች መኖሪያ ቤት ሻቦኖ ወይም ያኖስ እየተባለ ይጠራል። ምንም እንኳ መጠኑ ከመንደር መንደር የተለያየ ቢሆንም በአንድ ሻቦኖ እስከ 400 ሰዎች ይኖራሉ። ያኖማሚዎች አንድን ሻቦኖ ገንብቶ ለማጠናቀቅ ከ4 እስከ 6 ዓመታት ይወስድባቸዋል። ይህን ግዙፍ የጋራ መኖሪያ ቤት ለመገንባት እንጨቶችንና ቅጠሎችን በዋናነት ይጠቀማሉ። አብዛኛውን ጊዜ ክብ ቅርጽ ይሁን እንጂ 4 ማዕዘን ሆኖም ይሰራል። ሻቦኖ ጣራው በመታዩት መልኩ ክፍት ነው። ለያኖማሚዎች ይህ ቦታ የባህል የመንፈሳዊና የዕለት ከዕለት ህይወታቸው ማዕከል ነው። የአምልኮ ስርዓታቸውን የሚከውኑበት፣ ፓርቲዎችን የሚያዘጋጁበትና የተለያዩ ባህላዊ ጨዋታዎችን የሚጫወቱበት ስፍራ ሆኖ ያገለግላል። ያኖማሚዎች አሳ አጥማጆች፣ አዳኞችና አትክልተኞች ናቸው። የዕለት ከዕለት ህይወታቸው በጋራ የሚመራ ሲሆን ወንዶች ያድናሉ፣ አሳ ያጠምዳሉ፣ እንደ ቀስትና አላባ ያሉ መሳሪያዎችን ይሰራሉ፣ እንዲሁም የእርሻ ቦታዎችን ያጸዳሉ። ሴቶች ደግሞ በጓሯቸው ውስጥ እንደ ሙዝ፣ ካሳባና ታሮ ያሉ ሰብሎችን ያመርታሉ። በተጨማሪም ወደ ጫካ በመሄድ ፍራፍሬዎችን ይለቅማሉ። ሴቶች ትኩረታቸው በእርሻ ላይ ነው። ከ60 በላይ የሰብል አይነቶችን ያመርታሉ። እንዲሁም የቤት ውስጥ ስራዎችንና ልጆችን የማሳደግ ኃላፊነት ይወጣሉ። ልጆቻቸው ገና ከልጅነት ጀምሮ እያንዳንዱን ስርዓት እያዩ እየተሳተፉና እየተማሩ ያድጋሉ። የያኖማሚዎች ምግብ የተለያየ ሲሆን ከሙዝ የሚዘጋጀው ዋዩሙ ባህላዊ መጠጣቸውና የዘወትር ምግባቸው ነው። በያኖማሚዎች ዘንድ ብቻን መብላት ነውር ነው። በጋራ ያድናሉ፣ በጋራ ይመገባሉ። ይህን የሚያደርጉት ማህበራዊ ትስስራቸውን ለማጠንከር፣ ለጎሳው አባል ፍቅር ለመስጠት ነው። ምግባቸው ጨው የሌለበት በመሆኑ በዓለም ላይ ዝቅተኛ የደም ግፊት ያላቸው ህዝቦች እንደሆኑ ጥናቶች ያሳያሉ። ያኖማሚዎች አንድ ጉድ የሚያስብል ባህል አላቸው። ወዳጅ ዘመዶቻቸው ሲሞቱባቸው በሳት አቃጥለው አመዱን ከሙዝ ሾርባ ጋር ቀላቅለው ይመገቡታል። ይህ ባህላቸው ኢንዶካኒባሊዝም በመባል ይታወቃል። ለያኖማሚዎች የአምልኮ ስርዓት የህይወታቸው አንዱ አካል ነው። ሰው፣ ድንጋይ፣ ዛፍና ተራራ ጉዳትና በሽታ እንዲሁም እርግማን ሊያስከትል የሚችል መንፈስ አለው ብለው ያምናሉ። አንድ የሞተ ሰው ከዚህ መንፈስ የሚነጻው አስክሬኑ ሲቃጠልና ዘመዶቹ በሙዝ ሾርባ ቀላቅለው ሲጠጡት ነው ብለው በማመናቸው አመዱን ይመገቡታል። በመጀመሪያ በሞተበት ዕለት አስክሬኑን በቅጠል በመሸፈን በጫካ ውስጥ ይጥሉታል።
ከ30 እስከ 45 ቀን በጫካ ውስጥ ጥለውት ከሰነበቱ በኋላ ወደ ሻቦኗቸው ይዘውት ይመጣሉ። በዚህ ጊዜ ተፈጥሮ በራሷ ኃይል የሟች ዘመዳቸው ላይ የነበረውን እርግማን አንጽተዋለች ብለው ስለሚያስቡ በእሳት ያቃጥሉታል። ከዚያም ወደ ተቃጠለው አስክሬን በመቅረብ ፊታቸውን አመድ ይቀቡታል። በዘመዳቸው ሞት የተሰማቸውን ሐዘን ለመግለጽ ተሰብስበው ይዘፍናሉ፣ እንዲሁም ያለቅሳሉ። ከእሳት ቃጠሎው የተረፈውን አጥንት ሰብስበው ዱቄት እስኪሆን ድረስ በመፍጨት ከአመዱ ጋር ይበጠብጡታል። ይህን ካደረጉ በኋላ በአካባቢው ተወዳጅ ከሆነው የሙዝ ሾርባ ጋር ይደባልቁታል። በዚህ መልኩ የተዘጋጀውን ምግብ የሟች ዘመድና የጎሳ አባላቱ ተሰብስበው ይመገባሉ። ያኖማሚዎች በሰውየው ላይ የነበረው ክፉ መንፈስ ሙሉ በሙሉ የሚጠፋውና ነፍሱ ሰላምን የምታገኘው ይህን ስናደርግ ነው ብለው ያምናሉ። ሟቹ በጠላት የተገደለ እንደሆን ግን ስርዓቱ ይለያያል። በዚህ ጊዜ የአስክሬኑን አመድ ሴቶች ብቻ ይሆናሉ የሚመገቡት። ገዳዩን አድነው የበቀል እርምጃ እስኪወስዱበት ድረስ የሟች አስክሬን ለዓመታት ከነርሱ ጋር አብሮ ሊቆይ ይችላል። ያኖማሚዎች ይህን ልማድ የሚከውኑት የሟች ዘመድ ክፉ መንፈስና እርግማን በእነርሱ ዘንድ በህይወት እንዲኖር ከአስክሬኑ እንዲወጣ በማሰብ ነው። ባህላዊ መድኃኒት አዋቂዎች በያኖማሚዎች ዘንድ የተከበረ መንፈሳዊ ቦታ አላቸው። እነዚህ ሰዎች ሻማኖች በመባል የሚጠሩ ሲሆን ከመንፈሳዊው ዓለም ጋር አገናኝ በመሆን ሲያማቸው በመፈወስ እንዲሁም መመሪያዎችን በመስጠት ያኖማሚዎችን ያገለግላሉ። ሻማን ለመሆን ብዙ ዓመታት መሰልጠንንና እንደ ዮፓ ያሉ አደንዛዥ እጾችን መጠቀም ይጠበቅባቸዋል። ይህም በሽተኞችን ለመፈወስ የወደፊቱን ለመተንበይና የማህበረሰቡን ደህንነት ለማረጋገጥ ይረዳቸዋል ብለው ያምናሉ። የአካባቢው ሽማግሌዎች ታሪክን ለትውልድ ያስተላልፋሉ፣ ወጋቸውና ባህላቸውን ያስተምራሉ። ያኖማሚዎች ለዝምድና ከፍተኛ ቦታ የሚሰጡ ማህበረሰቦች በመሆናቸው የንግድ የጋብቻና ሌሎች ትስስራቸው ዝምድና ላይ የተመሰረተ ነው። በተለይም በተለያዩ ሻቦኖዎች መካከል የሚደረጉ የጋብቻ ትስስሮች ሰላምንና ትስስርን ለመጠበቅ እንደ ዋነኛ መሳሪያ ያገለግላሉ። ይሁን እንጂ ወንዶች ግንኙነትን ለማጠናከር በሚል ከሌላ መንደር ሴት ጋር መርጠው መጋባት ይችላሉ። ምንም እንኳን ሴቶች በውሳኔ አሰጣጥ ሂደት ላይ ያላቸው ተጽዕኖ አነስተኛ ቢሆንም የሴቶች ደረጃ እንደየመንደሩና እንደየግንኙነታቸው ሊለያይ ይችላል። ያኖማሚዎች ሀፍረተ ስጋቸውን ለመሸፈን ጣል ከሚያደርጉት ብጫቂ ጨርቅ በስተቀር ምንም አይነት ልብስ አይለብሱም። እንደዚህም ሆኖ በማህበረሰቡ ዘንድ እንዳላቸው የክብር ደረጃ አለባበሳቸው ይለያያል። በማህበረሰቡ ዘንድ ከፍተኛ ቦታ የሚሰጠው ሰው ልብስ ቀንሶ ጌጣጌጦችን አብዝቶ ይለብሳል። ሰውነታቸውን ለማስዋብ የተለያዩ ቀለማት ያላቸውን ፍራፍሬዎች ይጠቀማሉ። ሰውነታቸውን በቀይና በጥቁር ቀለም መቀባታቸው በመንፈሳዊ ስርዓቶች ወቅት ጥበቃንና መንፈሳዊ ኃይልን ይሰጠናል ብለው ያምናሉ። ያኖማሚዎች ዓለምን በሶስት ምድቦች ከፋፍለው ያስቀምጣሉ። እነዚህም ዓለማት ሰማይ፣ ምድርና የታችኛው ዓለም በማለት ይጠሯቸዋል። ሰማይን የኃያላን መናፍስትና የሰማያዊ አካላት መኖሪያ ሲሉ፣ ምድርን የሰዎችና የእንስሳት ሕያው ዓለም ነው ይላሉ። የታችኛው ዓለም ደግሞ የሙታን መናፍስትና የክፉ ኃይሎች መኖሪያ ሲሆን ሻማኖች ነገዱን ለመፈወስና ለመጠበቅ ከነዚህ ኃይሎች ጋር ይገናኛሉ የሚል እምነት አላቸው። ዓለም በእነዚህ እርከኖች መካከል በሚደረጉ ተከታታይ ግንኙነቶች እንደታነጸችና በመካከላቸው ያለውን ሚዛን መጠበቅ ለህልውና ወሳኝ እንደሆነ ያስረዳሉ። ያኖማሚዎች በሰው ልጅ እኩልነት የሚያምኑ ዓለምን ሁሉ የሚያስደንቅ ባህል ያላቸው ተግዳሮቶችን ተቋቁመው መኖር የቻሉ የፈጣሪ ድንቅ ፍጥረቶች ናቸው። በአማዞን ጫካ የነበረንን ቆይታ በዚህ አበቃን። ፕሮግራሙን በማዘጋጀትና በማቅረብ ሃይማኖት ምናለ አብሬያችሁ ቆይታ አደረግኩ።